አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የሲድራ ቲዩብ ተከታታዮች ዛሬ አፈር ነኝ በሚል ርዕስ አዲስ ፕሮግራም ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ ተከታተሉኝ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግዎን አይርሱ። አፈር ነኝ እኔነቴን ጥቂት ላስታውስ። ምስጋና የሰው ልጅ ከአፈር ለፈጠረ አምላክ ይሁን። ምስጋና ይህን ውብና ፈራሽ ገላ ከአፈር ለሰራ ጌታ ይሁን። ምንኛ ውብ ቀራጺ ነው በአላህ። ከትቢያ አፈር ሰውን ያህል ክቡር ፍጡር የሰራ ፈተባረከላሁ አሕሰኑል ኻሊቂን። ከአፈር መሆኔንና ወደ አፈር መመለሴን ሳስታውስ ክብር፣ እውቀት፣ ሀብትና መልክ ቢኖረኝም ስልጣንና እውቅናም ቢኖረኝም ሁሉንም ነገር እረሳለሁ። ከዋናው ቤቴ ከመሬትና ከአፈር ርቄ መሄድ አይሆንልኝም። ያለ አቅሜ ከፍ ማለት አይሞካክረኝም። ዱንያ አንድም ከፍ አንድም ዝቅ ናትና ከፍ ያለ ነገር ሁሉ ዝቅ ማለቱ አይቀርምና ከዚያ ራሴን ከሰቀልኩበት ማማ የወደቅኩ ቀን አልተርፍምና ሰው ኩራት ኩራት፣ ንቀት ንቀት፣ ትዕቢት ትዕቢት የሚለው መነሻውንና መመለሻውን የረሳ ቀን ነው ብዬ አስባለሁ። ይሁንክ አፈር ይለኛል አንድ ጓደኛዬ ሲተርበኝ። አፈር ብላ ይላሉ አንዳንዶች ደግሞ ሲራገሙ። አዎን አፈር ነኝ፣ ወደ አፈርም ተመላሽ ነኝ። አፈር መብላቴም ከአፈር መደባለቄም የማይቀር ነገር ነው። ወደንም ጠላን ከአፈር ጋር በሚገባ ተሳስረናል። ባህር ላይ የሚጓዝ ደረቅ መሬት እስኪያይ ይናፍቃል። ሰማይ ላይ ወጣም ወደ ምድር እስኪመለስ ይቸኩላል። እኛ የሰው ልጆች የቱን ያህል ብንማር ብናምር ቢኖረን ቢተርፈን በአፈር የተከበብን ነን። የቱን ያህል እድሜያችን ቢረዝም ከእናታችን ከአፈር የትም ማምለጥ አንችልም። የሰው ልጅ ዞሮ ዞሮ ከቤት ኖሮ ኖሮም ከመሬት ነው። የሰው ልጅ የአፈር ስሪት ስለመሆኑ ሁሉም ከሰማይ የወረዱ መጻሕፍት የሚስማሙበት ጉዳይ ነው። ቁርአን ከሷ ፈጠርናችሁ ወደ እርሷም እንመልሳችኋለን ከእርሷም በሌላ ጊዜ እናወጣችኋለን ይላል። ረሱል ሰለላሁ ዐለይሂ ወሰለም ሁላችሁም የአደም ልጆች አደም ደግሞ ከአፈር ነው ይላሉ። የመጀመሪያ እናታችን አፈር ናት። ከሷ ተፈጥረናል፣ ወደ እርሷ እንመለሳለን። በመጨረሻም ለቀጣዩ ዓለም ከእርሷም እንቀሰቀሳለን። ሁላችንም የሰው ልጆች ከወርቅ ሳይሆን ከአፈር መፈጠራችን አንድ ያደርገናል። በአላህ ማመናችንና ለእርሱ ያለን ፍራቻ ደግሞ ያበላልጠናል። ሰው መሰረቱ አፈር ነውና የአፈር ባህሪዎች ይንጸባረቁበታል። የሰው ልጅ ከአፈር የተሰራ ቤት ነው። የአፈር ቤቶች ዕድሜ የላቸውም፣ ፈራሽ ናቸው። ብርድና ፀሐይን ብዛም መቋቋም አይችሉም። ፈርሰውም በመጨረሻም ከእናታቸው መሬት ጋር ይገናኛሉ። ሰው እንደ አፈር ነው። በድንጋይና አለት የተሞላ ምንም የማይጠቅም አለ። በከበሩ ማዕድናት የተሞላ ውድ የሆነም አለ። ውብ አበባ የሚያበቅል ለጥላም ይሁን ዛፍ የሚያበቅል መርዛማ እሾህ የሚያበቅልም አለ። አፈር የተለያየ መልክ አለው። ጥቁር፣ ዳለቻ፣ ቀይ፣ ነጭ ሊሆን ይችላል። አፈር ጥሩና መጥፎ፣ ገርና እምቢተኛ፣ እርጥብና ደረቅ፣ ለስላሳና ሻካራ አለው። በሕይወት እያለን በውድ ዕንቁ ብንንቆጠቆጥ ከሞትንም በኋላ የመቃብራችንን ሐውልት በወርቅ ብናስጌጥ የሰው ልጆች መሰረታችን አፈር ነው። የሰው ልጅ መሰረቱ አፈር ከሆነ ታዲያ ሰው ሲሞትብን ሐዘናችን የሚበዛው ለምን ይሆን? የሞተ ሰው ወደ ቀደምት እናቱ ማህፀን ነውና የተመለሰው። ቀኑ የደረሰ ዕለትም አፈር መልሳ ትተፋዋለች። አዎ የሰው ልጅ ከአፈር ተወለደ። የሚገርመው የወለደችን እናት ትዕግስትና መቻል ነው። በእርሷ ላይ ስንሄድ ከሷ የወጣን አንመስልም። በሁኔታችን ከእናቷ ወጥታ እናቷን እንደምትረግጥ ክብሪት ነን። አግባብ ያልሆነ ስንሰራባት፣ ስናጠፋባት፣ ስንኮራባት በርካታ ጥፋቶቻችንን መቻሏ እና ምስቲ እንዘንላት። ቀስ እያለን እንርገጣት። ምድርን በጥፋት አንሂድባት። የሰው ልጅ አላህ ሱብሓነሁ ወተዓላ በምድር ላይ የወከለው ፍጡር ነው። መሬትን እንዲያለማትና እንዲያሳምራት ኃላፊነት ተሰጥቶታል። ከአፈር መፈጠሩ የምድርን ባህሪ ጠንቅቆ እንዲያውቅ ያስችለዋል። እናታችን አፈር እንደመሆኗ መጠን በሷ ላይ ወንጀል ሲሰራ ስናይ ሲበዛ ሊከፋን ይገባል። በእርግጥም ስለ ምድር ልማት፣ ፍትህ፣ ሰላም አለማሰብና አለመጨነቅ አላህ ሱብሓነሁ ወተዓላ የሰጠንን ኃላፊነት መዘንጋት ነው። በሰው ላይ የሚኮፈስ ሰው እኔ ከአፈር ሳይሆን ከወርቅ ነው የተፈጠርኩት እያለ መሆኑን ልብ ይበል። ሸይጣን አባታችን አደምን ተመልክቶ ከጭቃ ለተፈጠረስ ክብር የለኝም እንዳለው
ከመካከላችን አላህ እንደ ነቢይነት ላሉ የተለያዩ ኃላፊነቶች ያጫቸው ምርጥ ሰዎች እንዳሉ ሆነው ሁላችንም አንድ ነን። ምድር ላይ የትንንህ ሕይወት ከየትኛውም ብሔርና ጎሳ ተወለድ፣ ጥቁርም ሆንክ ነጭ፣ እኔ እንዳንተ ነኝ፣ አንተም እንደኔ ነህ። የምንጋራቸው ብዙ ነገራቶች አሉ። በዋናነት ግን ከአፈር ተነስተናል፣ ከፍትወት ጠብታ ተፈጥረናል። እናም አትናቀኝ ወዳጄ። ስትንቀኝ ያመኛል፣ ስታገለኝ ይከፋኛል፣ በግማሽ ዓይን ስታየኝ ይተናነቀኛል። ከሞቅታ በኋላ እኔ ዘንድ ደርሰህ ቀዝቀዝ ስትልብኝ ይሰማኛል። በሀብት በዘር ስትመድበኝ ከምድብህም ዝቅ ያለውን ቦታ ስትሰጠኝ ይቆረቁረኛል። ድህነቴን ስታወራ መሃይምነቴን ስትዘረዝር ያዞረኛል። እኔም እንዳንተው ነኝ። መከበር ፈልጋለሁ፣ መዋረድን አልሻም። መገፋትን አልወድም፣ መናቅን አልቀበልም። እኔም እንዳንተው ነኝ። ምላስ ይጎዳኛል፣ መሰደብ ይጠዘጥሰኛል። በነገር መወጋት እንቅልፍ ይነሳኛል። አፈር የጋራ መነሻችን ነውና አትናቀኝ። ፊትህን አዙረ ሰላምታ አትስጠኝ። በጣት ጫፎች አትጨብጠኝ። እያለው እንደሌለው አታስበኝ። በግማሽ ስምም አትጥራኝ። ዲናችን ሰውን በሰውነቱ እንድናከብር ያስተምራል። ሰውን መናቅ ትልቅ ወንጀል እንደሆነም ይነግረናል። ዘረኝነት የተወገዘ ነው። በመጥፎ ስም መጠራራት የተጠላ ነው። መነዋወር የተከለከለ ነው። ወንድምህ ነኝ፣ እህትህ ነኝ። የልብሴን ማደፍ፣ የሀብቴን ማነስ፣ የዘመዴን መሳሳት፣ የቁመቴን ማጠር አትመልከት። ይህ ሁሉ የአላህ ክፍፍል ነውና አትናቀኝ። የመልኬን መጥቆር፣ የፊቴን መገርጣት፣ የግንባሬን መንጣት አትመልከት። የአፈር አይነቱ የተለያየ መሆኑን አታውቅም እንዴ? አፈር ነኝ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።